ሰላም ጤና ይስጥልኝ የፕሮግራሜ ተከታታዮች እንደምናላችሁልኝ። በዛሬው ፕሮግራም ይዤላችሁ የመጣሁት አእምሯችንን የሚረብሹ አስተሳሰቦችን ማስወገድ ያለብን እናነሳለን። እንግዲህ አእምሯችንን ማጽዳት ይጠበቅብናል። አእምሯችን መጽዳት ካለበት ትልቅ ከተማ ውስጥ ዋነኛው ነው። ምክንያቱም ሁሉም ነገር በአእምሯችን ስር ስለሆነ አእምሯችን በጸዳ ቁጥር ወይም ንጹህ በሆነ ቁጥር ብዙ ነገሮችን የማድረግ እንዲሁም ደግሞ የመፈጸም አቅም ይኖረናል። ስለዚህ ትልቁ ነገር አእምሯችንን ከሚረብሹ ነገሮች መካከል አእምሯችን ንጹህና ጽዱ ሳይሆን ሲቀር ነው። ስለዚህ በከፍተኛ ሁኔታ መስራት ያለብን አእምሯችን ላይ ነው። አእምሯችን ማጽዳት ላይ ወይም ደግሞ ማስዋብ ላይ ማለቴ ነው። አእምሯችንን የሚረብሹ ምን ናቸው የሚሉትን በጥቂቱ ለዛሬው እናነሳለን። በአንደኛ ደረጃ የማነሳላችሁ አእምሯችንን የሚረብሹ ከሚባሉት ውስጥ ራስን መውቀስ ነው። እንግዲህ ራሳችንን መውቀስ እኔ ነኝ ጥፋተኛ፣ እኔ ነኝ እንደዚህ ያደረኩት፣ እኔ እንደዚህ ባላደርግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ከራሳችንም አልፈን ደግሞ ለሌላ ሰው እንተርፋለን። እሷ እኮ ናት እንደዚህ ያደረገችኝ፣ እሷ እንደዚህ ባታደርገኝ ኖሮ፣ እሱ ነው እኮ እንደዚህ ህይወቴን የበጠበጠው፣ እሱ እንደዚህ ባያደርገኝ ኖሮ የሚሉ አመለካከቶች ውስጣችን ይፈጠራሉ። እነዚህ አመለካከቶች ከአእምሯችን ግን ጸድተው መውጣት ይጠበቅባቸዋል። ምክንያቱም እነዚህ አስተሳሰቦች በአእምሯችን ውስጥ ካሉ ሰላማችንን ይነሱናል፣ ማድረግ ያለብንን እንዳናደርግ ያስገድዱናል። ምክንያቱም አእምሯችን በዛ ስራ ወይም ደግሞ ያንን በማሰብ ይወጠራልና። ስለዚህ አእምሯችንን ንጹህ ማድረግ ይጠበቅብናል፣ ወይም ራሳችንን ከወቀሳ ማንጻት ይጠበቅብናል። በሁለተኛ ደረጃ የማነሳላችሁ ሜንታል ፊልተሪንግ ነው። እንግዲህ ብዙ ነገሮች በህይወታችን ሊሆኑልን ይችላሉ፣ ሊሆኑልናል። ከነዛ ብዙ ነገሮች መካከል ግን አንድ መጥፎ አጋጣሚ ወይም ደግሞ ያልጠበቅነው ክስተት ሊፈጠር ይችላል። ያቺ ክስተት ገና ለገና ተፈጠረች በህይወቴ ወይም ደግሞ ሆነ ብለን እነዛን ሁሉ መልካም ነገሮች አብረውን የነበሩ አብረውን ያሳለፉ ብዙ መልካም ነገሮችን ትረብሽብናለች። ስለዚህ አእምሯችንን ምንም ያህል ጥሩ ብዙ ነገሮች እንዳሉን ብናቅም ባናቅም አእምሯችንን ከዛ አስተሳሰብ ነፃ ማድረግ ይጠበቅብናል። ብዙ ነገሮች ተፈጥሮ አንድ ነገር መጥፎ አጋጣሚ ስለተፈጠረች ብቻ ህይወታችንን ረበሸው፣ በህይወቴ ላይ ይሄ መከሰት አልነበረበትም እያለን ራሳችንን እየወቀስን እንኖራለን ማለት ነው። ግን በህይወታችን አንድ መጥፎ አጋጣሚ ስለተፈጠረ ብቻ የነበሩ መልካም ነገሮች ያፈርሳል ማለት አይደለም። በነበሩ መልካም ነገሮች ላይ አንድ ነገር ተፈጠረ ማለት እንደውም ከዛ ከነበሩ መልካም ጥሩ ነገሮች የተሻለ እንዲሆን እያበረታን ይሆናል። ስለዚህ ያንን አመለካከት ወይም ደግሞ አስተሳሰብ ከዛ ማውጣት ይጠበቅብናል ማለት ነው። ምክንያቱም ያቺ አንድ ነገር ተፈጠረች ብሎ ተስፋ መቁረጥ የለብንም። ብዙ የሆኑልን ነገሮችን እንረሳለን ወይም ደግሞ ልንተው ስለምንችል ከእንደዚህ አይነት አመለካከት ራሳችንን ማንጻት ወይም ደግሞ ማጽዳት ይጠበቅብናል ማለት ነው። በሶስተኛ ደረጃ የማነሳላችሁ ኮግኒቲቭ ዲስቶርሽን ነው። ኮግኒቲቭ ዲስቶርሽን የምንለው እንግዲህ የተሰጠንን ወይም ደግሞ የተሰጠሽን ጥሩ ነገር ማጣጣል። ብዙ ሰዎች አሉ እንዲሁ ስናይ እንኳን በተፈጥሮ የሚያማምር ውበት ተሰጥቷቸው በጣም ቢገርም በሱ ደስተኛ እንኳን የማይሆን አለ፣ እሱን የማያመሰግን እንኳን አለ። በጣም ማለት ነው በጣም ቆንጆ እኮ ነሽ፣ በጣም ቆንጆ ነህ ሲባል ምን ያደርጋሉ? ውበት ዋናው ነገር እድል ነው እንጂ ዋናው ነገር ብር ነው እንጂ የሚሉላ በጣም ብዙ ሰው አለ። በጣም የሚገርመኝ ማለት ነው። ግን ያንን ነገር አክሰፕት ማድረግ አለብን። በተፈጥሮ ለምሳሌ አንዳንድ ሰዎች በጣም ጄንትልማን የሆኑ በጣም አስተሳሰባቸው ላይ የሆነ በጣም የሚገርም የአስተሳሰብ ብቃታቸው ከፍ ያለ ሰዎች አሉ። እነዛ ሰዎች ለምሳሌ ዋው አንተ እኮ በጣም የሚገርም አይምሮ ነው ያለ ምናምን ብትለው ምን ያደርጋል? ቻንስ ነው እንጂ እውቀት ምን ያደርጋል? ወይም ደግሞ የሁሉ እንደዚህ መሆኔ ምን ይሰራል ምናምን ብሎ በጣም ብዙ አለና ከእንደዚህ አይነት አስተሳሰብም በጣም መውጣት ይጠበቅብናል። ጤናማ የሆነ የተሻለ አስተሳሰብ እያሰብን መኖር ይሻላልና።
ስለዚህ ማንኛውም ሰው የሚሰጠን መልካም ወይም ደግሞ ፖዚቲቭ ነገር በፖዚቲቭ አክሰፕት ማድረግ ይጠበቅብናል። ራሳችን ዞር ብለን ብናየው እኮ እኛ ጋር በጣም ብዙ ነገር አለ። እንኳን ሰው ሲነግር እንደው ደንገጥ ብለህ ዞረ ራስን ስታዳምጠው ከዛ የተሻለና የዋስ ጥሩ ነገር እንዳለ እንደውም እንድታይ እድሉን ለራስ ወይም ደግሞ ለራስሽ መስጠት ይጠበቅብናል እንጂ ሰው ጥሩ ነገር ባለን ቁጥር አይ ምናምን ብለን ማሳለፍ ጥሩ አይደለም። በአራተኛ ደረጃ የማነሳላችሁ ፐርሰናላይዜሽን ነው። ፐርሰናላይዜሽን እንግዲህ እኔን ማለት ፈልጎ ነው እኔን ማለት ፈልጋ ነው የሚል አመለካከት ውስጥ ስንገባ ወይም ደግሞ ሲያስገባን፣ አሁን አንዳንድ ሰዎች ለምሳሌ ይህን ነገር ማስተካከል አለብን፣ እቺ ነገር እንደዚህ ብታረጋት ምናምን ብለው ኮሜንት ስጠው አይችልም እያለኝ ነው ወይም ደግሞ አትችልም እያለችኝ ነው የሚል አመለካከት አንዳንድ ሰዎች ጋር ይፈጠራል። እና እቺም ማስተካከል ብትችል እቺ ብታስተካክላ ምናምን እንዴ ይሄ ልጅ አይችልም እያለኝ ነው ከዚህ በላይ ምን እንሰራለን ፈልጎ ነው። እንደዚህ አይነት አመለካከቶች በውስጣችን መኖር የለባቸውም። ምክንያቱም እንደዚህ ካለ እንድንሻሻል እንኳን የሚመክሩን ሰዎችን አክሰፕት ማድረግ አንችልም። ምክንያቱም እቺ ነገር እንደዚህ አስተካክላት የሚለ ሰው ለሱ ስህተት መስሎት አይቶ ነው ስህተት ነው አይደለም የሚለውም በራሳችን ጎን አይተን ማስተካከል ያለብንን ማስተካከል እንጂ አልፈን ዝም ብለን መሄድ ወይም ደግሞ እኔ እንደዚህ አትችልም ለማለት ፈልጎ ነው እንዲህ ነው እያልን ራሳችንን ከእንደዚህ አይነት አመለካከት ውስጥ ማቆየት የለብንም። ስለዚህ ከእንደዚህ አይነት አመለካከት ጽዱ ሆነን ንጹህ ሆነን ነው ራሳችንን ማኖር የሚጠበቅብን። በአምስተኛ ደረጃ የማነሳላችሁ ማግኒፊኬሽን ነው። ማግኒፊኬሽን እንግዲህ አንድ ነገር ተፈጠረ ተብሎ የተፈጠረውን ነገር በጣም አጉልቶ ማየት። አሁን ለምሳሌ በቤት ውስጥ ልጆች ሊሆኑ ይችላሉ፣ አገልጋዮቻችን ሊሆኑ ይችላሉ፣ ብርጭቆ ሊሰብሩ ይችላሉ። እንዴት ሆኖ ይሄ ብርጭቆ ሊሰበር ይችላል? እንዴት ለምን ተረጋግተሽ አሰሪም? እንዴት በጣም ከቀን በላይ እናገራለን። ግን እኮ ሆነ በቃ ከዚህ በላይ ምንም ማድረግ አይቻልም። ከአቅም በላይ ለሆነ ነገር እንዴት ለምን ይሆናል? እንዴት ለምን ይሄን አታረጊም? ለምን አትጠነቀቂም ነበረ? ከሆነ በኋላ ምን ይሰራል? ምንም አያረግም። ስለዚህ እንደዚህ ነገሮችን በጣም አግኖ ማየት ከሆነ በኋላ ደግሞ በቃ ለምን እንደዚህ ሊሆን ይችላል ብሎ ራሳችንን በዛ አስተሳሰብ ውስጥ ወይም በዛ አመለካከት ውስጥ መቆየት። እሱ ብቻ አይደለም፣ በህይወታችን ውስጥ ብዙ የሚገጥሙ ነገሮች ሊኖር ይችላል። እንዴት ሊገጥመኝ ይችላል? በቃ እንዴት ሆኖ በጣም ብዙ ሰው አለ። ግን ያ ነገር ሀፕን ሆነ ኦልሬዲ እንዴት ሊፈጠር ቻለ ብለን ራሳችንን ከአቅም በላይ ማጨናነቅ አይጠበቅብንም። አንዴ የሆነ ነገር ነው ሆነ በቃ ከዛ ውስጥ መውጣት ያለብን የምንወጣበትን መንገድ ማስተካከል ያለብን እንጂ ከዛ ውስጥ ቁጭ ብለን ገና ለገና ለምን ሆነ ብለን እስከ ጥግ ድረስ አይምሯችንን ያለ ነፃነት እንዲያስብ ማድረግ ሰው ከዛ አይነት አመለካከት ራሳችንን ማውጣት ወይም ደግሞ ማግለል ይጠበቅብናል ማለት ነው። እንግዲህ በዛሬ ፕሮግራም ይዤላችሁ የመጣሁት አእምሯችንን ከሚረብሹ ጥቂት ነገሮችን ለዛሬው አንስቼላችኋለሁ። በቀጣይ ፕሮግራሜ ደግሞ ሌላ ነገሮችን ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ መልካም ሁሉ እመኝላችኋለሁ። ባይ